ተመልካቾቻችን ከአንከር ሚዲያ ዝግጅት ክፍል ያክብሮት ሰላምታችንን እናቀርባለን። ጥር 9 ቀን 2018 ዓመተ ምህረት በዕለተ ቅዳሜ የአማራ ፋኖ አደረጃጀቶች ወደ አንድ መተው የአማራ ፋኖ ብሔራዊ ንቅናቄ በሚል መጠሪያ በይፋ መመስረታቸውን አስታውቋል። የንቅናቄው መመስረት ትግሉን ያፋጥነዋል፣ ያአገዛዙን እድሜም ያሳጥሯል ተብሎ ይጠበቃል። ተስፋ ያደረጉ የአማራ ተወላጆች እንደዚሁም ትግሉን የሚደግፉ ኢትዮጵያውያንም የደስታ ስሜታቸውን እየገለጹ ነው። አመራር መርጦ ወደ ስራ መግባቱንም ንቅናቄው አስታውቋል። የመጀመሪያውን የፖሊት ቢሮ ስብሰባ በዛሬው ዕለት ማከናወኑን አስታውቋል። በአመሰራረቱና በእንዳንዱ ጉዳዮች ዙሪያ ከአማራ ፋኖ ብሔራዊ ንቅናቄ ተቀዳሚ ምክትል ሊቀመንበር ከአርበኛ መከታው ማሞ ጋር አጠር ያለ ቆይታ እናደርጋለን። በጣም አመሰግናለሁ አርበኛ መከታው ማሞ። እንግዲህ ብዙ ስራ አለባቸው። የተወሰኑ ደቂቃዎችን ከስራ ላይ ወስጄ ነው እንግዲህ አስተያየት እንድትሰጠኝ የጋበዝኩ። በቅድሚያ እንኳን ደስ አላችሁ ለማለት እወዳለሁ። እንኳን ደስ አላችሁ። መልካም መሳይ። እንኳን አብሮ ደስ ያለን። እንደው አርበኛ መከታው የተለያዩ ጥረቶች ተደርገው ረጅም ሂደት ወስዶ ቅዳሜ ዕለት እውን አድርጋችኋል። እስቲ እንደው ባጭሩ ስለ ሂደቱ ስለነበረው አጠቃላይ ንግግር ውይይት እንዴት እንደነበረ ባጭሩ የምትገልጽልን ነገር ካለ? አመሰግናለሁ። እንግዲህ ያው ይታወቃል የአማራ ፋኖ ለብዙ ወራቶችን ያደረግንበት ሁኔታ አለ ይሄንን አንድነት ለማምጣት። ከዚህም አለፍ ብሎ በዚህ 3 እና 2 ዓመታት ውስጥ በሁለት ጎራ ሆነን ስንታገል ቆይተናል። ይህም ሁለት አይነት አደረጃጀት ያው ብዙ ጣውረዶችን አስከፍሎናል። ነገር ግን የአማራን ሕዝብ በአጭር ጊዜ የነበረውን አደጋና ያለበትን የህልውና ችግር ለመቅረፍ አንድ አማራዊና አንድ ድርጅት ፈጥረን አሁን ካለበት መከራ ለማውጣት በቅንነትና በመመካከር በጥቅሉ ያለንን የአንድነት ፍላጎት ሁላችንም ራሳችንን አሸንፈን የህዝባችንንና የሰራዊታችንን ስነልቦና በመረዳት እንዲሁም እዚህ መከራ ውስጥ የገባውን የአማራን ህዝብ ጭቆናና ግፍ እየተፈጸመበት ያለውን የአማራን ህዝብ በአጭር ጊዜ ካላው ላይ ለማላቀቅ ሁላችንም ራሳችንን ዝቅ አድርገን ቅድሚያ ለትግሉ ቅድሚያ ለህዝብ በመስጠት ህዝባችንም ሰራዊታችንም ሲጠይቀው የነበረውን አንድነት ለማምጣት እንዳልኩት በቅንነት በፍቅር ሁላችንንም ያለውን መተቻቸት ትተን ወንድማማችነትን አስቀድመን የአማራ ፋኖ ብሔራዊ ንቅናቄ ጥር 9 ለህዝባችን ለሰራዊታችን ለመላው ለአማራ ህዝብ ለዓለም አቀፉ ማህበረሰብ ለህዝባችን ደጋፊ ይፋ አድርገናል ማለት ነው። በዚህ ሂደት ውስጥ ያው ብዙ ነገሮች ይኖራሉ። ምክንያቱም ተቋም እንደዚህ ዝም ብሎ የሚፈጠር አይደለም። ድርጅት ዝም ብሎ በአንድ ቀን የሚፈጠር አይደለም። ብዙ ጣውረዶች አሉት። ይሄንን ሁላ በውስጥ ያለንን ችግር ሙሉ በሙሉ በመፍታት አንድ ልብ በአንድ ሳምባ ተንፈሰን ይሄንን ትግል ለህዝባችን ይኸው ይፋ አድርገናል ማለት ነው። አርበኛ መከታው ወደ ኋላ መለስ ብሎ ሲታሰብ የተከፈለው መስዋዕትነት በግራ በቀኝ የአማራ ህዝብ እናንተም የድርጅት አመራሮችን በተለያየ መልኩ ያጣችሁበት የአማራ ህዝብ ዋጋ ከፍሎ በመጨረሻም እውን ሆኗል። እንደው ወደ ኋላ መለስ ሲባል ይሄ ቀን መርፈዱና ዋጋ ማስከፈሉን ስታስቡት ምን አይነት ስሜት ይሰጣችኋል? ይህን ጊዜ ያህል መፍጀት ነበረበት ወይ? እንግዲህ ይታወቃል የአማራ ህዝብ በዚህ በ50 ምናምን ዓመት ውስጥ አንድ ድርጅት እንዳይኖረው አንድ ተቋም እንዳይኖረው የአማራ ህዝብ ተበታትኖ እንዲቀርና እንዲሁም እንደ ባዕድና እንደ መጤ እንዲታይ ተደርጓል። በዚህ 50 ምናምን ዓመት ውስጥ ማለት ነው። የዚህን የ50 ምናምን ዓመት ሴራ በጣጥሶ በዚህ 2 ዓመትና 3 ዓመት ውስጥ አንድ ድርጅት መፍጠር ማለት ቀላል ነገር አይደለም። አማራ ሲባል ትልቅ ህዝብ ነው፣ ህግ አክባሪ ነው። አማራ እንግዲህ ታሪኩ ብዙ መዘርዘር ይቻላል። አንዳንድ የነበሩ የልዩነት መንገዶች መፈጠር የለባቸው ነበር። እነኚህ ሙሉ በሙሉ እናምናለን። ነገር ግን ከሴራው አገዛዙም እንዲሁም ደግሞ አማራ መስለው በስምም በመናገርም የአማራን ቋንቋ በማወቅ ሁሉ ነገር አማራ ሊመስሉ ይችላሉ። በብዙ የተተበተበን ሴራ በጣጥሰን ነው በዚህ 2 ዓመት ውስጥ ያመጣ ነው ማለት ነው። ይህ ሲባል በቀላል የሚመጣ አይደለም። ብዙ መስዋዕትነትን አስከፍሏል። ብዙ ነገሮችን አሳጥቶናል። ይህም እንዳለ ሆኖ ግን ከነበረበት የአማራ መከራና የአማራ ሲቃይ ከነበረበት ሴራና ትብትቦችን እንደ ሸረሪት ድር በየዙሪያው በየውስጡ ብዙ ያደሩ ሴራዎች ነበሩ። እነኛን በጣጥሶ መምጣት ቀላል አይደለም። ነገር ግን እንደ ህዝብ እንደ ታሪክም እንዳልኩት የአማራ ህዝብ ብዙ ዘመናትን ሲያስተዳድርና ህዝብን መልካስ ይዞ ሀገር ሰርቶ ከተማ ቆርቆሮ የነበረ ቢሆንም ከዚህ ከትልቅ ህዝብ ይሄንን ሁኔታዎች ማሳለፍ የለብንም ነበረ። ነገር ግን አሁን የሆነው ሆኖ በአጭር ጊዜ መሳካቱ አሁንም ከምንም በላይ ደስታ ነው ብዬ ነው ማምነው። እኔ ወደፊት ያለውን ነገር ብዙ ዋጋ ብዙ ነገሮችን እንተብለናል። አሁን እምንከሰውና ይሄንን በአጭር ጊዜ እስካሁን ወደ ኋላ መለስ
መለስ ብለን የምናያቸውና ብዙ ነገሮች ያጣናቸውን በአጭር ጊዜ ለመካስ ነው አሁን መጣር ያለብን ብዬ ነው ማስበው። እንግዲህ የህዝቡን ስሜት የሰራዊቱንስ አቀባበል እንዴት አያችሁት? አንድም ግፊት የነበረው ከህዝቡ ነው፣ ሌላው ደግሞ ከራሳችሁ ሰራዊት ጭምር አንድንውን እያሏችሁ ጫና ይፈጥሩባችሁ እንደነበረ እንከታተላለን። የህዝቡና ሰራዊቱን ስሜት እንዴት መግለጽ ይቻላል በዚህ በአንድነቱ ምስረታ? እውነት ለመናገር ሁላችንም ውስጣችን ያለው ስሜት ያለው ደስታ እንዳለው ሆኖ ግን የህዝቡንና የሰራዊቱን ደስታና ፍላጎት ደግሞ ስንመለከት ያው የሚያስለቅስ ነው። እውነት ለመናገር የሚያስለቅስ ነው። እኔ በግሌ እንደ አንድ ግለሰብ ደስታውንና ስሜቱን አንድነቱ በተበሰረበት ሰዓት በየሁሉም ያለውን ቀጣና ስሜት ሳዳምጥ ያስለቅሳል። እውነት ለመናገር ተሸክሞናል ማለት ይቻላል። በቃ ህዝቡም ሰራዊቱም ተሸክሞን እዚህ እንዳደረሰን ነው የተሰማኝ በጥቅሉና እንግዲህ ይሄ ትግል የመከታ ወይም የሌላ የከበደ ያበበ ትግል አይደለም። የህዝብ ትግል ነው። የህዝብ ትግል ነው። ህዝባዊ ነው ትግሉ። እንደ ህዝብ ነው እየተጨፈጨፍን ያለ ነው። እንደ ህዝብ እንድንጠፋ ተፈርዶብናልና በጥቅሉ የህዝብ ትግል በመሆኑ ህዝቡ ደግሞ ይሄንን ሲያገኝ ይሄንን ሲጠይቅ የነበረውን አንድ ሆኑ ሲል የነበረውን አንድነት በዚህ ዕለት አንድ ሆኖ በማየቱ የተሰማውን ደስታ የገለጸበትን ደስታ እውነት ለመናገር ከምንም በላይ በጣም የሚያኮራና የሚያስደስት ሆኖ ነው ያገኘ ነው። መሳይ ሌላው በዚህ አስተዋጽኦ ያደረጉ አካላት አሉ። በእርግጥ በመግለጫችሁ ላይም ምስጋና ያቀረባችሁበት ሁኔታ አለ። እንግዲህ መሳይ ያው በእኔ አቅም የሚገለጽ አይደለም። እንግዲህ የአማራ ህዝብ ነው ሊያመሰግናቸውም ታሪካቸውንም ሊገልጽ የሚችለውና እንግዲህ እንደ አንድ ድርጅት አመራር ከምንም በላይ ላመሰግን የምወደው አማራ ያው እንግዲህ ባህል አለው፣ ወግ አለው፣ እንዳልኩት መልካም ስነ ስርዓት ባለው እነኚህ ሰዎች ከአማራ አብራክ የወጡ የአማራ እንቁ ልጆችና ምሁራኖች ስለሆኑ እጅግ እኔ በእኔ ቃል አይደለም የሚገለጸው። እንግዲህ መላው የአማራ ህዝብ ይወዳቸውና ይህን ልፋታቸውን ነገ ለህዝብ ይፋ አድርጎ ሊያመሰግናቸው ይችላል ብዬ አስባለሁ። ሁሉን ነገር በማቻቻል ሁሉን ነገር በመገሰጥ ሁሉን ነገር ወደፊት የምንድንበትን አንድ እንደሆነ ሁሉን ነገር በማሳየት እንዲሁም ካላቸው ልምድ ካላቸው አሰራር በአጠቃላይ ይሄንን አንድነት ከኛ ጎንና ግንባር ቀደም ሆነው ይሄንን አንድነት ወጥተው ወርደው እውነት ለመናገር በሌሊትም በቀንም ይሄን አንድነት ለማምጣት እንቅልፋቸውንም አጥተው ስራቸው ሁሉን ነገር ትተው ነው ከኛ ጋራ በዚህ ወራት ውስጥ በአጭር ጊዜ ለህዝባችን ብስራት ለማሰማት የወጡትና የወረዱት ለማለት ነው። እኔ እንግዲህ በድርጅታችንም በሰራዊታችንም በህዝባችንም ስም ላደረጉት አስተዋጽኦ እጅግ በጣም በህዝባችን ስም ነው እኔ ምስጋና የማቀርበው። መሳይ አርበኛ መከታው እንግዲህ የስልጣን ክፍፍል ተደርጎ ሁሉ ነገር ተጠናቆ አንዳንድ ሌሎች ስራዎችን እየሰራችሁ እንዳለ መረጃውን ሰምቻለሁ። ለማንኛውም የአማራ ህዝብ አንድነታችሁን ሲጠብቅ ነበር። አንድነቱ መጣ። እንደው ምን አይነት የአንድነት ድርጅት ነው አሁን የአማራ ህዝብ ያገኘው? ይሄ አዲሱ ብሔራዊ ንቅናቄን ስትገልጸው ምን አይነት ነው? ከትግልም ከተለያዩ ነገሮች አንጻር ይህንን ድርጅት እንዴት ትገልጸዋለህ? እንግዲህ ይህን ድርጅት ልገልጽበት የምችለው የአማራ ህዝብ ለረጅም ጊዜ ተበታትኖና ተነጣጥሎ በተናጠል እየተገደለና እየተጨፈጨፈ ሰሚ የለውም ነበር። አንድ ጊዜ ሆነ ሚዲያ ላይ ወጥቼ አማራ አባት የለውም ብያለሁ እና አሁንም ይሄ ድርጅት ለአማራ ህዝብ ጥላ ከለላ መዳኛ ሆኖ ወደፊት እንደ ህዝብ የሚኖርበትና እንደ ህዝብ ነጻነቱን አግኝቶ እንደ ህዝብ ሰርቶ የሚንቀሳቀስበት የአማራን ህዝብ ያቀፈ አማራን እንግዲህ ሊያሳድድና ሊገል ያሰበ አካል ሁሉ በዚህ ተቋም እንደሚዳኝ ነውና ይሄ ተቋም እንዳልኩት ለብዙ አመታት ያጣውን ነው የተወለደው ብዬ ነው የማስበው። ይሄ ድርጅት ዝም ብሎ የመጣም አይደለም፣ በደምና በአጥንት የተገነባ ተቋምና ድርጅት ነው። ይህ ደግሞ በአጠቃላይ የአማራን ህዝብ ያቀፈ እንዲሁም ቤቱን ሰርቶ ለሚኖርበት ሀገር በነጻነት የሚንቀሳቀስበት ተቋም እንደተወለደ እንደተፈጠረ ነው ይህን ተቋም የምገልጸው። እንግዲህ ለዚህ ንቅናቄ ምስረታ የአማራ ፋኖ አመራሮች ከሁሉም አቅጣጫ ያደረጉትን አስተዋጽኦ ከተመሰረተም በኋላ የሰጡትን መግለጫዎች ተመልክተናል። አርበኛ እስክንድር ነጋ የተሰጠውን ኃላፊነት ለሌላ አካል እንዲሰጥ በሚል ያቀረበው ደብዳቤ በግራ በቀኝም በተለያየ አስተያየት ተወስዷል። ድርጅቱ በተመሰረተ በማግስቱ ይሄ መሆኑ ቅር ያሰኛቸው ወገኖች፣ በእስክንድርም የታየው እንደዚህ አይነት መንፈስ እንዴት ሊገለጽ ይችላል? አርበኛ መከታው ስለ አርበኛ እስክንድር እንኳን አይደለም እንግዲህ ትግል ተቀጣጥሎ ባለበት ሰዓት መጀመሪያ በአማራ ላይ ችግሩ ባንጃበበበት ሰዓት አማራ ታሪኩን ያድሳል ብሎ ነው የጀመረው።
ከዚህ ትግሉ ጀምሮ እንግዲህ አሁን ወደዚህ ወደ ህሉና ትግሉም ተተቀላቀለ ጀምሮ ሲወጣ ሲወርድ ሲለፋ የነበረበት አማራ ቤት እንዲኖረው ተቋም ድርጅት እንዲኖረው የታገለ አርበኛ ነው። በዚህ ውስጥ ብዙ አስተዋጽኦ አድርጓል። የተበታተነውን እንግዲህ ተቋም ካሁን ፊት ይታወቃል የነበረው ወደ አንድ በመሰብሰብ ነገር ግን አልሳካ ብሎ ቅድም ስላነሳ ነው ከአንድ ወደ ሁለቱ ሆኖ አሁን ደግሞ ሁለቱ ድርጅት ወደ አንድ ለመምጣት ከፍተኛ ጥረት አድርጎ ይሄ ድርጅት አንድ ሆኖ የአማራ ህዝብ መከራ የሚያቆምበትን ተቋም ለመፍጠር በጣም ከሁላችንም በላይ ነው የምለው ከሁላችንም በላይ አስተዋጽኦ አድርጓል። ምክንያቱም እንደሚታወቀው ያው የአፋሕድ ሊቀመንበር ወይም ሰብሳቢ ነበረና ይህ ደግሞ ሁላችንንም ወደዚህ ፊታችንን አዙረን ለዚህ ስራ በአግባቡ ለተቀም ብለን ሰርተን በአጭር ጊዜውን እንዲሆን የበኩሉን ለቴክኒካል ኮሚቴውም ሀሳቡን በማቅረብ መታ ያለብንን ነገሮች ሁላ እንድንተው አድርጎ ለዚህ ድርጅት በጣም ከፍተኛ አስተዋጽኦ አድርጓል ማለት ነው።